በእጅ የያዙት ወርቅ እንደ መዳፍ ይቆጠራል እንደሚባለው እንዴት አባቱ ነው? እንደ ኑሮ አይኖርም እንዴ? ይሄ ግን ጤነኛ ነው? ግን ይቅር በለኝና ጌታዬ፣ ጤነኛ ነው ይሄ ሰውየው? ጤነኛ ቢሆን እንደዚህ ያደርጋል? ግን እሷ አንጀቴን በላችኝ። እውነት በጣም ነው ያሳዘነችኝ። እኔ ብሆን ይቅርታ፣ ያው አንድ ሌሊት ከእንደዚህ አይነት ሰው ጋር ማደር አልችልም። አንድ ሌሊት ማለት ነው። አንድ ሌሊት አላድርም። ምን አቃጠለኝ እናቴ? እኔ የወለድኩ እናቱ አይደለሁም የምቃጠለው ከሱ ጋር። በጣም ይገርማል። ግን እንደዚህ አይነት ሰውም አለ እንዴ? ማድ የሚበትን ሰው አለ? እሷ ስለለፋች እኮ ነው። የራሱ ልፋት ቢሆን ኑሮ ይሄኔ አይጥልም ነበረ። ይሄንን አይከሰክስምም አይሰብርም ነበረ። እሷ ስለለፋች ነው። የእሷ ልፋት ስለሆነ ነው። ምንም አይመስለውማ። እሷ የለፋችው ነው። ስታጎርሰው እምቢ ይላል። ደቼ ብላ ምን አይነት ነው እናታችሁ? ብላ ብላ፣ ምንም ችግር የለውም። ምግብ ነው። ምግብ ንጉስ ነው። ምግብ ክቡር ነው። በተነው ያለ እንግዲህ ምን የሚሉት ነው ይሄ? አሁን በጣም የሚያሳዝን ነው በእውነት። ራሱ የራሱ ገንዘብ ቢሆን ራሱ የለፋው ላቡ ቢሆን እቺን ነገር እንኳን መስበር ይቅርና ትንሽዬ ብትጨረፍ እንኳን ትንሽዬ ብትጨረፍታ ብትነካ እንኳን ማለት ነው ይንገበገባል። እንደ እሳት ነበልባል ነው የሚነደው አንጀት ውስጥ ማለት ነው። እንኳን ሊሰብር ማለት ነው።